አባዬ ዛሬውን ያስለቅቋለሁ ብሏል። ቢያንስ ቤተሰቡ ትንሽም ቢሆን ተረጋግቷል። ጉዳዩ ላይ ግን ፖሊስ ቢገባበት መልካም ነበር። ማለት የሆነ መፍትሄ ያጡ ፖሊስ ውስጥ ሰው ቢኖራቸውስ? እሱም ደግሞ ሌላ ስጋት ነው አይደለም? ቆይ አሁን ደግሞ ሌላ ምን የተፈጠረ ነገር አለ? ይቅርታ ይሄንን እንኳን ልነግርህ አልችልም። እማዬ ለማንም እንዳልናገር አስጠንቅቃኛለች። እሺ በቃ አትንገሪኝ፣ ግን ደግሞ ብዙ እንዳትጨናነቅሽ። ከተጨናነቅሽ እንደባለፈው ሊያመሽ ይችላል። አሁንስ ምን ነው ራሴን ባጠፋው ሁላ እላለሁ። ምን እያልሽ ነው? እንደዚህ ነገር ፈጽሞ ካፍሽ እንዲወጣ አልፈልግም። ራሴንም አጠፋለሁ የምትይ ከሆነ ቀድመሽ እኔን ገለሽ ነው ራስሽ የምታጠፊው። ምን ላድርግ ኤርሚ? ጣጤ እኮ አላልቃለ። የፋንቱ ስለው የናሁም ተተካ። የናሁም ጉዳይ ዛሬ አልቃል ብለሽኛል ነበር እንዴ? ወይ ደግሞ የገንዘብ ችግር ከሆነ ገንዘቧንም እጄ ላይ ስላለ ፋዘርሽ ይምጣና መውሰድ ይችላል እኮ። የምን ገንዘብ? ቪትሷን እኮ ሸጥኳት። ምን? አንተ አብደሃል እንዴ? ለነገሩ ልሸጣት ካሰብኩ በጣም ቆይቼ ነበር። እንደነገርኩሽ ባንክ ውስጥ ካለው ገንዘብ ጋር ጨምሬ ለፋዘርሽ ልሰጣቸው ስል እምቢ አሉ። ቆይ ለምን እንደዚህ ያደረክ እንዴ? ቆይ ለምንድን ነው የተገረምሽው? ነው ወይስ አሁንም አጉል ጥርጣሬሽ እንዳለ ነው? ቢያንስ አንተን አዲስ ሰው አድርጎ ስለፈጠረልኝ ሁሌም ሳመሰግነው ነው። ሄሎ መርማሪ፣ ላይኩን አሁን ብሩ ሊሰጣቸው ወጥቷል። እሺ ይኸውልህ ቦታውንና ሰዓቱን ደውዬ አሳውቅሃለሁ። ሙሉ መረጃውን እሰጥሃለሁ። እሺ ግን መርማሪ አደራህን፣ ልጄ ምንም ነገር እንዳይሆንብኝ አደራህን። እሺ መቶ በዛሬው ክፍል ናሆም ይለቀቃል። ፖሊሶቹ ሌቦቹን ይዟቸዋል። የአቶ ላይኩን ቤተሰብ ፈተና ማብቂያ የለውም። በደስታቸው በሰርጋቸው ወቅት ሙሽሪት ለቅሶ ገጠር ገባች። ሙሽራው ደግሞ ታገተ። አቶ ላይኩን ለወይዘሮ ዝናሽ ፋንቱ ወላጅ እናቱ እንደሆነች ለናሆም እንንገረው እያለ እያግባባት ሳለ ስልኩ ተደወለ። ልጁ መታገቱንና በ2 ቀን ውስጥ 4 ሚሊዮን ብር ካልከፈለ እንደሚገሉት ነገሩት። ዝናሽና ፋንቱ ልጄ ምን ሆነ እያሉ ላይኩን ላይ ጭንቀት ጨመሩበት። ከዛም አልፈው የኔ ልጅ ነው በሚል ሌላ ጭቅጭቅ አጀንዳ ከፈቱ። አቶ ላይኩን ሀሳቤን ልሰብስብበት እባካችሁ ዝም በሉ ሲል የታገተ ልጁን ማን እንዳገተውና እንዴት እንደሚያስለቅቀው ለማሰብ ፈለገ። ቆይቶም የመጣለት የአጋቾቹ ግምት ሲምባ ነበር። በእርግጥ ልክ ነበር። ዝናሽ ግን ሲምባ መሆኑን በምን አወቅ አለችው። እሷ ደግሞ ጥርጣሬዋ ከሲምባ ይልቅ እህት ብትሆንስ አለችው። ላይኩን ግን አላመነበትም። ጥርጣሬውን ከሲምባ ላይ ማንሳት አልፈለገም። እርግጠኛ ነኝ ከሲምባ ውጭ ይህንን ነገር ማንም አያደርግም አለ ፈርጥም ብሎ በሀሳቡ እርግጠኝነት። ሲምባ ለልጁ መጥፎ ሰው እንደማይሆን የነገረው ሀሳብ እያየ ነው። ዳግም ድጋሚ እናቶ ላይኩን ላይ የሆነ ነገር ብታደርግ አባቴ እንደሆንክ ግድሃለሁ ያለውን በጭንቅላቱ ይመላለስበታል። ሸጠቡ ደግሞ እንደ ድሮ ተቀጥቅጦ ብቻ አልነበረም የመጣው ሌላ አዲስ ዜና ይዞ እንጂ። ሲምባ ጉዳዩ ተሳካ ይለዋል። የናሆም መታገስ ያበስረው። ሲምባ ገንዘቡን ፈልጎ ቢያሳግተውም መልሶ ጭንቀት ገባው። ምክንያቱም የናሆም መታገስ ሳይሆን አቶ ላይኩንን ገንዘብ ስለጠየቀ እኔ እንዳገትኩት ያውቃል፣ ልጄ ዳግም ያዝንብኛል በሚል ስጋት ነበረ። ኤሚ ለኤርሚ ስለ ወንድሟ ናሆም መታገት ነገረችው። አያይዛም የተጠየቁትን 4 ሚሊዮን ብር ለመክፈል ቤተሰቦቿ ከባድ ሁኔታ ውስጥ እንደሆኑ ስትነግረው ኤርሚም መኪናዬን ሽጬ ባንክ ያለኝን ገንዘብ ጨምሬ ናሆምን አስፈተዋለሁ ብሎ አስገረማት። ኤሚ በኤርሚ ውሳኔ ልቧ ተነካ። ዳግም እገተውን አባቱ እንዳደረገው እርግጠኛ ሆኖ በብስጭት ለእናቱ ሲነግራት፣ ዝናሽ ግን ጥርጣሬውን ከአባቱ ይልቅ ላይኩን እህት እንዲያዞር ስትነግረው ዳግም ይህንን ነገር ለማጣራት ከራሴ ከአባቱ ሲምባ አፍ ሄዶ መስማት ፈለገ። ኤርሚ መኪናውን ሽጦ ያለውን ጨምሮ ለአቶ ላይኩን ቼክ ይሰጠዋል። እዚህ ላይ ጨምሩና ናሆምን አስለቅቁ ሲል አቶ ላይኩን በጣም ተገረመ። ነገር ግን ብር እንዳለውና እንደሰጠው እንደሚቆጥረው እንዲሁም ካስፈለገ እንደሚጨምርለት በመናገር መለሰለት። ይህ ለኤርሚ ነገ ኤሚን ለማግባት ቢጠይቅም እሺ ለመባል ትልቅ የስም ግንባታ ነው። ናሆም ያገቱት ሰዎች ምግብ ይዘውለት መጡ። ግን በታሰረበት በፌስታል ነበር ሊያበሉት የነበረው። እሱ ካልፈታችሁልኝ ብሎ ሲተፋበት ይዘው ይደበድቡታል። ትተውትም ይሄዳሉ። ናሆምም ከዚህ ማምለጥ አለብኝ ያለበለዚያ ይገሉኛል ብሎ በራሱ መንገድ ገመዱን እንደምንም ታግሎ ፈታው። ነገር ግን ሊያመልጥ አልቻለም። ጠባቂው ሽጉጥ ደቀነበት። ዳግም ሲምባን ሊጠይቅ መጣ። በእርግጥ እንደ አባት ሊጠይቀው ሳይሆን ናሆምን እንዳሳገተው ለማረጋገጥ ነበር የመጣው። ዳግም ቤተሰቤን ለመጉዳት ከሞከርክ እኔና አንተ መጨረሻችን ይሆናል ብዬ ነበር
አለው። ሲምባ ግን አይኑን በጨው አጥቦ እኔ ምንም አላደረኩም አለ ዳግም። አንተ አባዬ ሳቱን ሰንበት ነህ አለው። አላደረኩም ብሎ ድርቅ አለ። እሺ ማለልኝ አለው። ሲምባ አልምልም ብሎ ሲያቅማማ ቆይቶ ምርጫ እንደሌለ ሲያጣ በአንተ ልጅ እምላለሁ አላደረኩም አለው። ዳግም በዚህ መሀል አላበቃም። አንተን ያሳጣኝ ብለህ ማላለው። ሲምባ እየተናነቀው አንተን ያሳጣኝ አላደረኩም ብሎ አለቀሰ። ዳግምም አመነው። እንደውም አባቱን በመጠርጠሩ ሀፍረት ተሰማው። ሲምባ እባክህ ከዚህ ሂድልኝ ብሎ ትቶት ሄደ። ወይዘሮ ዝናሽ ወደ ፋንቱ ክፍል በመምጣት ከዚህ ቤት ውጭልኝ ትላታለች። ፋንቱ ለልጄ እናቱ እንደሆንኩ ነግሬው እወጣለሁ አለች። ዝናሽም ለልጄ ናኦም ይህንን ነገር እንዳትነግሩ መሰለኝ ገንዘብ የሚሰጥሽ አለቻት። አያይዛም ጥላው የሄደችውን ልጅ አሁን አትፈልጊ ስትላት ፋንቱ ግን ልጄን ሆን ብላ ጥላው እንዳልሄደች እናም ወተት ልትገዛለት በሄደችበት መኪና እንደገጫት ጎረቤትም አምጥተው ከዚህ ቤት በረንዳ እንደጣሉት ነገረቻት። ታሪኩን ልታስታውሳት ትሞክራለች። ወይዘሮ ዝናሽ ግን ልጄ ናሆምን ሳይመጣ ይህንን ቤት ለቀሽ ውጪ ብላ ትታት ትሄዳለች። ኑሐሚን ጠፍታለች። ለለቅሶ በሄደችበት አልተመለሰችም። ቤት ውስጥ ያለችው ሰራተኛ ሽቱ በስልክ ስለ ናሆም የሆነ ነገር መሆኑን ጥርጣሬዋን ነገረቻት። ይህንንም ለማጣራት ዝናሽ ጋር ደወለች። ናሆም ደህና እንደሆነ ዋሽታ አረጋጋቻት። ሰራተኛዋንም ወሬ እንዳታመላልስ ሚስጥር እንድትጠብቅ አስጠንቅቃት ሄደች። ሲምባ ለልጁ መማሉ ረብሾታል። እኔ ነኝ ያገትኩት ብለው እስከ መጨረሻው ይጠላኛል ብዬ ፈርቼ ነው ይለዋል። ሸጠቦ ግን ብዙም አልተጨነቀም። ሸጠቦ ሲምባን ይክደው ይሆን? ምን ይመስላችኋል? ናሆምን ያገቱ ሰዎች ጋር አቶ ላይኩን ደወለ። ገንዘቡን እንዳዘጋጀና የልጁንም ድምጽ መስማት እንደሚፈልግ ተናገረ። ከናሆምም ጋር አገናኙት። ናሆም ግን ዳድ እነዚህ የማይረቡ ሰዎች ገንዘብ እንዳሰጣቸው ሲለው በቦክስ መተው። አቶ ላይኩንም የልጁን መመታት ሰምቶ ልጄን ምንም እንዳታደርጉት እባክህ ሲል ተማጸነ። ስልኩ ተዘጋ። ዳግም መጥቶ ወንድሜን ማን ሊያግተው ይችላል አለ። ላይኩን ሁለቴ ሳያስብ አባትህ ነው አሉት። በእርግጠኝነት ዳግም ግን አባቱም አስምሎ ስለመጣ ተማምኗል። አባቴ እዚህ ነገር ውስጥ እጁ የለበትም እማዬ እንዳለችው እህት ብትሆንስ አለው። የአባቱ መሐላ በመተማመን አቶ ላይኩንም እንግዲያው ስህቴ ጨካኝ ብትሆንም ይህንን እንደማታደርግ እርግጠኛ ነኝ አለው። ለፖሊስ መናገር አደጋ እንዳለው እንዳይናገር አስጠነቀቀው። አምራን በፍጥነት ከዳጊ ፍቅር ይዟታል። ዶክተሩ ሚስቱን ከምትመስለው አምራን ጋራ ለመቀራረብ ጥረት ላይ ነው። እሷ ግን ዳግም ነው በውስጡ ያለው። የዶክተሩ ስልክ አታነሳም። የስራውንም ጥያቄ አልተቀበለችም። በዛ ላይ ዳግምን በማሰብ እንደጀመረች ነገረችው። በመሃል ዳግም ደወለ። እሷም ስልክ ያላነሳላት ለምን እንደሆነ በብስጭት ስትናገረው የናኦምን መታገት ነገራት። እናም ያለሽበት ልምጣ ሲል አምራን ከዶክተሩ ጋር ነኝ ማለት አልፈለገችም። ሲያስገድዳት ቤት ነኝ ቤት ና ብለው ዶክተሩን ትተው ሄደች። ወይዘሮ ዝናሽ ለመርማሪ ስልክ ደውላ ላይኩን ብሩን ሊሰጥ ወጥቷል፣ ፎቶውንና አድራሻውን ይሰጥሃለሁ፣ አደራ ግን ልጄ ምንም እንዳይሆን ብትል አስጠነቀቀችው። በቀጣይ ክፍል ምን የሚፈጠር ይመስላችኋል? ወይዘሮ ዝናሽ ወደ ድሮ አቋሟ እየተመለሰች ይሆን? ሀሳብና አስተያየታችሁን በኮሜንት አጋሩ። ሰብስክራይብ በማድረግ ቤተሰብ